ዘመን ጊዜ በክርስትና ላይ የሚመጡ ዘመቻዎች ክርስትናን ከማጽናት ክርስቲያኖችን ከማብዛት ክርስቲያኖችን ከማጠንከር አልፎ እንዲህ ደብዛ የሚያጠፋ ፈተናም ታልሞ ታስቦ ይደረጋልና እንደዚህ አይነት የሚያሳንሱ ከማጽናት ይልቅ ፈሪ ክርስቲያኖችን ፈጥሮ ማተብ በጥሰው ሃይማኖት ክደው ቤተክርስቲያናቸውን ዘግተው እንዲኖሩ የሚያደርጉ ሰዎችን የሚያመጣ ከሆነ መከራን በጸጋ ላንቀበለው እንችላለን። እኛ መከራ ደስታ ነው፣ ክብር ነው። መከራ ለአበባዋ ቤተክርስቲያን ሽታዋ፣ መዓዛዋ፣ ጸጋዋ ለዓለም ሁሉ ተደራሽ እንዲሆን እንድትሆን የሚያደርጋት ክብር ነው ያለው። እንዲህ ያልነው ለሚጸኑት ነው። እንደነ ቅዱስ ጊዮርጊስ ወይም ደግሞ በዘመናችን ሃይማኖታችንን አንክድም ብለው አንገታቸውን ለስለት እንደሰጡ ክርስቲያኖች ሲሆን ነው እንጂ እንዳልኳችሁ ከውጭው ሀገር ጀምሮ በሀገራችን እንዳለው አንዳንድ ክፉ ታሪክ እንደዚህ ያለውን ነገር አይደለም። እንዲህ ይሄንን ካል ክርስቲያኖች መቼም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አበባ ናት ስንል ከአበቦች እግዚአብሔር በደሙ ከመሰረታቸው አበቦች እግዚአብሔር በደሙ ከተከላቸው አበቦች አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አንዳንዴ ከውጭ ሌላ ጊዜ ከውስጥ የሚወጋት እሾህ ጠፍቶ አያውቅም። በእሾህ መካከል እንዳለች የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት ብሎ ሰሎሞን የተናገረው ስለ ሐዲስ ኪዳኗ ቤተክርስቲያን ጭምር ነው፣ ስለ እስራኤል ብቻ አይደለም። ስለዚህ የሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመኑ በዳር በዳር ያሉ እሾሆች አይደሉም፣ ውስጥም አበባ የመሰሉ የሱፍ ፍሬ የመሰሉ እሾሆችም ገብተው ቤተክርስቲያኒቱን ያደሙበት ያቆሰሉበት ጊዜ በጣም ብዙ ነው። አምላካችን እግዚአብሔር የውስጥ እሾሆችን እንደው አሳንሶ ወደ መርከብ ውስጥ ሰርጎ የገባ ውሃ በጣም ጥቂት ነው። አንድ ጀሪካ ውሃ እንኳን ወደ መርከብ እየሰረገ ከገባ ይበዛና ውቅያኖስ ያልገለበጠውን መርከብ ጥቂት ውሃ ሊገለብጠው ይችላል። ወደ መርከቡ ከገባ ውቅያኖስን የተቋቋመ መርከብ በጥቂት ፍሳሽ በጥቂት እንጥብጣቢ ቀስ ብሎ በሚጠራቀም እንጥፍጣፊ ወይም ደግሞ ጠብታ መርከቡ ሊሰጥም ይችላል። የውጭውን ውቅያኖስ የውጭውን ማዕበል መርከብ መቋቋም ይችላል። ሊሰጥም የሚችለው ከውስጥ የገባ እንደሆነ ነው። ሰርጎ ገብ ጠብታ ትልቁን መርከብ ሊያሰጥመው ይችላል እያልኳችሁ ነው። እና እሾህም ተመሳሳይ ነው። ከውጭ ያለውን እሾህ ቤተክርስቲያን ልትቋቋም ትችላለች። ከውስጥ የሚበቅሉ እሾሆች እንዳይኖሩ ከኖሩም ደግሞ እሾሆችን መቼ ሲንቀላቸው አንልም፣ እንደው እኛ ያላንጨክንም ነቅሎ ሳይሆን አስተካክሎ አበባዎችና መልካም ፍሬዎች አድርጋቸው ቤተክርስቲያንን የሚያደሙ የሚያቆስሉ እሾሆች የውስጥ እሾሆችን ማለት ነው። ሌላው ምናልባት ክርስቲያኖች መቼም እዚህ ሀገር ስለ ቤተክርስቲያናችን ክብር ስንናገር አንድ ነገር ትንሽ ምስክርነት ሰጥቼ ወደ ሶስተኛው ነጥብ ልሄድ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲባል ያኔም አሁንም ጥንት አሁንም በዚህ ሀገር የሰለጠነ ፖለቲካ አልነበረም፣ የለም። ወደፊት እኔ እንጃ። ባልሰለጠነ ፖለቲካ የሰለጠነ ሕዝብ እንዲኖር የሆነው አገሩ ላይ ስልጣኔ ገብቶ አይደለም፣ አገሩ ላይ ሳይንሳዊ ዕውቀት ተስፋፍቶ አይደለም። ቤተክርስቲያኒቱ ሃይማኖትን አስተምራለች፣ ፈሪሃ እግዚአብሔርን አስተምራለች። ፈሪሃ እግዚአብሔር ያለው ሕዝብ እንዲኖር አድርጋለች። ቢሰርቅ እንኳን ሌብነት ኃጢአት እንደሆነ እያሰበ የሚሰርቅ ሌባ ነው ያለው። ምናልባት ክፉ ነገር ቢሰራ እንኳን የሚያየው እግዚአብሔር እንዳለ እያሰበ ክፉ ነገር የሚሰራ ሰው እንዲኖር የሆነው ቤተክርስቲያን ስላለች ነው። ምናልባት አሁን የዚች ቤተክርስቲያን መቁሰል፣ የዚች ቤተክርስቲያን መድማት፣ የዚች ቤተክርስቲያን ተደጋጋሚ መከራ ማየት ትልቁ ችግር የሚሆነው ፈሪሃ እግዚአብሔር የነበረውን ሕዝብ ብሶት ያመጣውና ገፋው፣ ተገደልኩ፣ ተበደልኩ ባይነት ይገፋፋውና ሁሉን ነገር የጣል እንደሆነ በጣም አስቸጋሪ ነው። እዚህ ሀገር አከባብሮ የሚያኖረን የሰለጠነ ፖለቲካ አይደለም። እዚህ ሀገር አግባብቶ የሚያኖረን መቻቻል የሚባል የስነ ዜጋ ትምህርት ተምረን እንዳልሆነ ግልጽ ነው። እዚህ ሀገር አፋቅሮ የሚያኖረን
ፍቅርን እንዲያው በትምህርት ቤት አግኝተነው ከዩኒቨርሲቲ ተምረነው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድሚያ የያዘችው ቦታ አለ። አሁን ወደ ታሪክ ሄጄ ታሪክ እንዳላንዛዛባችሁ ቤተክርስቲያኒቱ በጣም ትልቅ መሰረትን ይዛለች። ለምሳሌ ብዙ ጊዜ ሲተረክ እንደምትሰሙት ስደት ሲነሳ የድንግል ማርያም ብቻ አይደለም ወደ ኢትዮጵያ መጣች ስትባል ድንግል ማርያም። አንዳንዶቹ በእርግጥ እዚህም ላይ ጥያቄ ያለን የሚሉ አሉ፣ የራሳቸው ጉዳይ። ለማንኛውም ድንግል ማርያም ወደዚህ ስትመጣ የድንግል ማርያምን መምጣት ብቻ መቼም አስባችሁ ዝም አይቆምም። ከድንግል ማርያም በኋላ 9 ቅዱሳን ወደ ሀገራችን ወደ ኢትዮጵያ መጥተዋል። እየሰማችሁ ነው? ስንት ቅዱሳን? 9 ቅዱሳን ወደ ኢትዮጵያ መጥተዋል። 9 ቅዱሳን ወደ ሀገራችን ወደ ኢትዮጵያ መጥተው የኖሩበት ምክንያት ምንድን ነው? መልክዓ ምድር ናፍቋቸው አይደለም። በፍጹም እንደዛ አይደለም። የተሻለ የአየር ፍለጋም አይደለም። የተሻለ ህዝብ ፍለጋ ነው። ምን አይነት ህዝብ አልኳችሁ? አቤት! የተሻለ ህዝብ። በምን የተሻለ? ነብዩ ዕንባቆም የመሰከረው ነው። ዕንባቆም ምዕራፍ 3 ላይ የኢትዮጵያ ተራሮች ሲደነግጡ አየሁ በማለት የሚናገረው አለ። የኢትዮጵያ ምኖች አልኳችሁ? አንዳንድ መጽሐፍ ቅዱስ ድንኳኖች ይላል። ያ እሱም ሌላ ምስጢር ስላለው እንግዲህ እሱ ደግሞ ሌላ ነው። ለማንኛውም ድንኳኖች የሚለውን እኔ ተራሮች የሚለውን የመጀመሪያውን ትርጉም ይዤ ልንገራችሁ። የኢትዮጵያ ተራሮች ጀስ ራስ ዳሸን ነው የምትሉት፣ እሱ ሊደነግጥ አይችልም። ወይም በዚህ አካባቢ ወይም ሌላ ቦታ ያለ ተራራ ሊደነግጥ አይችልም። የኢትዮጵያ ተራሮች የሚለው የኢትዮጵያን ህዝብ ነው። ለምንድን ነው የኢትዮጵያ ህዝብ ተራራ የሚባለው ያላችሁ እንደሆነ ድንግል ማርያምን ከልጇ ጋር ስላየ የደስታ ድንጋጤ። የምን ድንጋጤ ያልኳችሁ? አቤት! በጣም የሚያስደነግጥ ደስታ አለ። ለምሳሌ ከዚህ ስትወጡ አይበለውና ልበለው ወይስ ልበለው ይበለውና ልበለው 50 ሚሊዮን ብር ሎተሪ ቢደርሳችሁ ያስደነግጣል? አያስደነግጥም? አለ ግን 50 ሚሊዮን ካለሽ አለን በል ባይኖርም 20 ሚሊዮን እሺ፣ ምናልባት የተለመደ ቢደርሳችሁ ድንገት ደርሶሃል ብትባሉና ጓደኛችሁ ቢነግራችሁ ድንገት መድረሱን የእናንተን ቁጥር የሚያውቅ ወይም ደግሞ አምናችሁ የሰጣችሁ ደረሰህ እኮ ቢላችሁ ያስደነግጣል? አያስደነግጥም? አይ እኔም ምሳሌ አውቃለሁ። ለምሳሌ እንደ ቀልድ የሚነገር ግን እውነት ላንዱ እንደዚህ ደርሶት በጣም ብዙ ሚሊዮን ብር እኔ መጦና አላቅም። አንዳንዶቹ 50 ይላሉ፣ ሌሎቹ 60 ይላሉ፣ አላቅም። ብቻ የሆነ ብዙ ሚሊዮን ብር ደርሶት ላንዱ ሰው የልብ ችግር ነበረበት አሉ፣ የልብ ምት እና እንዳይደነግጥብን ብለው ለአማካሪ ለስነ ልቡና ሊቅ እባክህን እንደዚህ አይነት ብር ደርሶት እንደው ብንረው ደንግጦ ደሞ እዛው ስቶ እንዳይሞትብን ሎተሪው መቀበሪያ እንዳይሆነው ብሩ የስነ ልቡናውን ጉዳይ አንተ ጨርስልን እና ይሄን ያህል ነው ሲሉት ራሱ የስነ ልቡናው አማካሪ ተገርሞ እሱን ላጽናናውበት ስንት ትከፍሉኛላችሁ አላቸው። አንተ እሱን አሳምንልን እንጂ እኛ 40 ሚሊዮኑን ላንተ እንሰጣለን አሉት። 40 ሚሊዮን እንኳን ተጋኗል። 20 ሚሊዮኑን ላንተ እንሰጣለን አሉት። እየሰማችሁ ነው? የስነ ልቡናው ባለሙያ 20 ሚሊዮን እንሰጣለን ሲሉት ራሱ ደንግጦ ወደቃሉ። ሊያጽናና መጥቶ ራሱ በአምቡላንስ ሄደን የሚሉት ሰዎች እውነትነት ያለው ነው። በነገራችን ላይ ደስታ ያስደነግጣል። አሁን ሰው የሚያለቅሰው ሁለት ጊዜ በሁለት መልኩ ያለቅሳል፣ በሐዘንና በደስታ አይደለ? ሁለቱም እንባ ያወጣል። በጣም ስትስቁ እንባችሁ መጣ። እሺ አንዳንዱ ሰው እንኳን ሲስቅ ሲያለቅስ ራሱ እንባ የሌለው ሰው ስላለ ምሳሌው ከዚያ ያጽጽ ነው ወይም ጎደሎ ነው። ለማንኛውም ግን ክርስቲያኖች ደስታ ያስደነግጣልና የኢትዮጵያ ተራሮች ሲደነግጡ አየሁ አለ። ተራሮች ህዝቦች ናቸው። መደንገጡ ደግሞ የደስታ ድንጋጤ ነው። ማርቆስ 9 ላይ ክርስቶስ ድንገት በህዝቡ መካከል ሲያልፍ ሊያዩት የሚመኙ ብዙ ስለነበሩ ባዩት ጊዜ ደነገጡ ተብሏል። በጣም ደስታ ያስደነግጣል እና የኢትዮጵያ ተራሮች ይላል። አሁን ድንግል ማርያም ወደ ሀገራችን መምጣቷን ስናስብ እዚህ ደግሞ ተራራ የሆነ ህዝብ አለ። እሷን ተከትለው 9 ቅዱሳን እንዲያውም እነዚህ የሚታወቁት ናቸው እንጂ በግልጽ ታሪካቸው ያልተነገረላቸው እልፍ አእላፍ ብዙ ቅዱሳን እንዳሉ ከውጭ የመጡ ማለት ነው። ወደ ሀገራችን የመጡ ብዙ ቅዱሳን እንደሆኑ የተለያዩ ታሪክ ጸሐፊዎች ይናገራሉ፣ ይመሰክራሉ። እና እነዚህ ሰዎች ወደ ኢትዮጵያ የመጡት ቅድስና ፍለጋ ነው። ግን 9 ቅዱሳን ብቻ አይደሉም እና አቡነ ገብረ መንፈስ ቅዱስ ብቻ አይደሉም።
ሌሎች ልዩ እንግዳዎችም መጥተዋል። እነዚህን ጸጉረ ልውጥ ብትሏቸው ሃይማኖተ ልውጥ እንግዶችም መጥተዋል። ለምሳሌ የመካ ቁራይሾች እስልምናን በዘመኑ ከነብዩ መሐመድ አልተቀበሉትም። የመካ ቁራይሾች እስልምናን አንፈልግም ብለው ነበር። እንደምታውቁት ወደ ሀበሻ ምድር መጡ። ሃይማኖታቸውንም ጸጉረ ልውጥነታቸውንም የኢትዮጵያ ሕዝብ አክብሮ ተቀበለ። በዘመኑ ኦርቶዶክሳዊነት የተከበረ ነው። ብሔራዊ ሃይማኖት ነው። ብሔራዊው ሃይማኖት ብቻ አይደለም፣ ንጉሱም ኦርቶዶክሳዊ አማኝ በነበረበት ጊዜ ሃይማኖታችሁን ሳትቀይሩ ኢትዮጵያ ላይ መኖር አትችሉም ሳይባል ያውም በ21ኛው ክፍለ ዘመን አሁን እኔ እናንተ በምንኖርበት በዚህ ቀን ወደዚያ ወደ አረቡ ምድር እኮ ማንም ሰው በነጻነት ሃይማኖቱን መቀየር አይችልም። ታውቃላችሁ። እኔ ክርስቲያን ነኝ ብለህ በረመዳን ምድር ዱባይ ላይ ምግብ እየበላ መሄድ አትችልም። ውሃ እየጠጣ መሄድ አይቻልም። ታውቃላችሁ። ምናልባት አሁን ቅርብ ጊዜ ያሻሽለውት ካልሆነ ምን ማለት ነው? በዚህ ዘመን ነው የምላችሁ። ያኔ ጨለማ ላይ በነበረበት ዘመን ግን ኢትዮጵያውያን ሃይማኖት የግል ነው ብለው፣ በነገራችን ላይ የጥንት ኢትዮጵያውያን አገር የግል ሃይማኖት የጋራ ነው የሚሉት። አሁን ነው የተቀየረው። የጥንት ኢትዮጵያውያን ምን ይላሉ አልኳችሁ? እየሰማችሁ ነው አይደል እኮ ንገሩኛሽ። የጥንት ኢትዮጵያውያን ምን ይላሉ አልኳችሁ? አገር የግል ሃይማኖት አገር የጋራ ሃይማኖት የግል ካልን በኋላ ነው ታሪካችን እንዲህ ዝብርቅርቅ የወጣው። እውነቱም ደግሞ ይሄ ነው። እውነቱም ይሄ ነው። ሃይማኖት ነው የጋራ። አንድ ባለቅኔ እንደዚህ ተቀኝተዋል። እሱ ይቆየኝና በዚያው ለንጉሱ ይሄንን ላወጁት ለአፄ ኃይለ ሥላሴ ሞግተው ነበር። የሚሰማቸው ጠፋ እንጂ ጠፋ። ምን ልላችሁ ፈልጌ ነው? ሃይማኖት የጋራ ነው። ክርስትና ሃይማኖትን ማንም መጥቶ ልቀበል ቢል መቀበል። ክርስቲያን መሆን ይችላል አይችልም? እስኪ የሱዳን ሰው ኦርቶዶክሳዊ መሆን ይችላል አይችልም? አይችልም? ኬንያስ አይችልም? ፈረንጆቹ ይችላሉ አይችሉም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል መሆን ይችላል? ማንም ሰይጣን ይችላል አይችልም? ምን አላችሁ እንዴ? አይችልም። ሰይጣን ለካ ይሄ ረቂቁን ሰይጣን ያልኩ መስሏችሁ ሊሆን ይችላል። እሺ ስጋ የለበሰ ሰይጣን ስንት አለ? እሺ እሱ መሆን ይችላል አይችልም? ሰይጣኑ እኔ በቃ ይሄንን እጤን እጽ ነው እጤ ያው በምታውቁት ልናገር። እሺ እሱን ትቼዋለሁ፣ ይሄንን መናፍስታዊውን ነገር ትቼ ኦርቶዶክሳዊ ክርስቲያን መሆን እፈልጋለሁ ቢል መሆን ይችላል አይችልም? እንዴ ማን ነው ፈራጁ? ይችላል። ክርስቲያን ልሁን፣ በስነ ምግባር ልኑር፣ በክርስቲያናዊ ሃይማኖት በክርስቲያናዊ ሕይወት ልኑር ካለ ማንም ፍጥረት ማንም ይችላል። ሃይማኖት የጋራ ነው። ሃይማኖት የምንድን ነው አልኳችሁ? አገርስ ለማንኛውም ተበልተናል። ምንም ማድረግ አይቻል። ያው መከረኛው ፑቲን ነው። እሱ በግድም ይሁን በድርድር ነው ያላቅም። የሱ ብቻ ቤተክርስቲያን ጉልላቱ ላይ መስቀል አለው። ሌላው ከጎን ነው የሚለጥፈው። መስቀል አይችልም። ምን ማለት ነው? አገር የጋራ ሃይማኖት የግል የሚለው ነገር በጣም ከባድ ነው እዚህ ሀገር። እሱ ነው ቁማር የሚባለው ነገር እሱ ይመስለኛል። በእርግጥ በዘመኑ የነበሩ ሰዎች እንግዲህ ይሄ የኛ ዘመን እንደሚመጣ ወይ አልታያቸውም ወይ ደግሞ አላቅ ብቻ ፈራጆችም ለመሆን አይደለም። ለማንኛውም ግን ጥሩ አልነበረም። በዚያ ዘመን የነበሩ ሰዎች ግን ሃይማኖት የጋራ ነው፣ አገሩ የኛ ነው፣ ኑሩ አሏቸው እና በዚህ ጊዜ በዚያ ዘመን የመካ ቁራይሾች ያልተቀበሉት እስልምና በነጻነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ። ሲበዙ ሲባዙ ጦርነት መጣ። ገዳማት ፈረሱ፣ መምህራን ተገደሉ፣ አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ ታሪክ ተቀየረ። እንግዲህ ቤተ ክርስቲያን የሱፍ አበባ የሚያስብላት
አንደኛው ይሄ እሾህ ነው። በዚያ በጨለማ ዘመን ያውም ያገሩ ህዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባስተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ ክርስቲያኖች አንድ አስደናቂ ነገር ገብቶናል። ያ ምንድነው? ኢትዮጵያውያን ማንንም በሃይማኖት የማይጠሉ የማያገሉ ማንም ሃይማኖት የተለየ ነው ብለው ኦርቶዶክሳውያን በሃይማኖቱ ምክንያት ሰውን የማያገሉ መሆኑን ተረድተናል ከታሪካችን። በዚህ ምክንያት ቅዱሳን ብቻ አይደለም ከቅድስናም ከክርስትናም የተለየ እምነትና ሕይወት ያላቸው ሰዎች እንኳን እዚህ ሀገር መጥተዋል። ይሄ ገርማቸዋል ክርስቲያኖች። ቅድመ ልደተ ክርስቶስ ከ60 እስከ 30 ያው ከክርስቶስ ልደት በፊት እንዲህ ነው የሚቆጠረው መቼም ታውቃላችሁ። ከ30 እስከ 60 ለማለት አይደለም። ከ60 እስከ 30 እንደነበረች የምትገመተዋ የግብጿ ልዕልት ክሊዮፓትራ በግብጽ ሮማውያን ባስነሱት ጦርነት ልጇን እንዲህ ብላ መክራው ነበረ። ልጄ ሆይ እስኪ አብራችሁ ይበሉ። ልጄ ሆይ በሉ እስኪ ረጅም ዘመን እንድትኖር ኢትዮጵያ ወደምትባል ሀገር ሄደህ ኑር። ኢትዮጵያ ወደምትባል ሀገር ምን ብለህ ኑር? ተሰደህ ሄደህ ኑር አለችው ተብሎ በታሪክ ተመዝግቧል። ይገርማል ክርስቲያኖች። እንኳን ዛሬ ያልኖረች እቺ ሴት እንዲያው ግብጽ ላይ የሰማይ እሳት ቢዘንብ ኢትዮጵያ ሄደህ አምልጥ ትለዋለች እንዴ? ልጄ ሆይ ከዚህ ከሚዘንበው የእሳት ዶፍ አምልጠህ ኢትዮጵያ ሄደህ እንዳትሞት አደራ የምትል አይመስላችሁ? እና አይውላችሁ የከፋቸው በሀገራቸው ሰላም ያጡ እምነትም ሰላምም ያጡ ህዝቦች ይጠለሉ የነበሩት እምነት ፈልገው ሰላም ፈልገው ይሰደዱ የነበሩ ህዝቦች ወደዚህ ወደ ኢትዮጵያ ቤተክርስቲያን መሪዎች፣ አባቶች፣ መንግስታት ነበር የሚመጡት። ይሄ እንግዲህ የድንግል ማርያም መምጣት በረከትነቱ ለቅዱሳን ከሷ በኋላ ለመጡ ቅዱሳን ብቻ አይደለም፣ በክርስትና ለተለዩ በሃይማኖት ለተለዩ ሰዎች ሁሉ ሀገራችን ኢትዮጵያ መጠለያ ነበረች። በዚህ ምክንያት ነብዩ ተራራ አለው ህዝቡን። ተራራ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነሳ ይሄ ህዝብ ተራራ ማለት ከፍ ያለ ማለት ነው። ነብዩ ዕንባቆም አሁን እንደገና ትንቢቱን መጻፍ ቢፈልግ እኔ በጣም ነው የሚገርመኝ። ተራራ የሚለን ይመስላችኋል? ሚለን የኢትዮጵያ ሸለቆች የሚል አይመስላችሁ? የኢትዮጵያ ገደሎች ሲደነግጡ አየው የሚል ይመስለኛል። ከደነገጥን ነው እሱ ምናልባት ለማንኛውም ግን ክርስቲያኖች የኢትዮጵያ ተራሮች የሚለው ይሄ የድንግል ማርያም መምጣት እንደገና መንፈሳዊው በረከት ከፍ ያለ ስለነበረ ተራራ ብሎ ይጠራዋል ይሄንን ህዝብ ነብዩ ዕንባቆም ማለት ነው። ተራራ እኔ በጣም የሚገርመኝ የኢትዮጵያን ታሪክ ሳስብ በሌላ መልኩ እንዳው ከስደቷ ጋር ተያይዞ ነብዩ ዕንባቆም ተራራ ያለበትን ምክንያት አንዲት ነገር ልንገራችሁ። 6 ወይ 7 አካባቢ የሚሆኑ የአውሮፓ ሀገሮች አፍሪካን ቅኝ ገዝተዋል። እንደምታውቁት አፍሪካን ቅኝ ገዝተዋል። ከአፍሪካ እንግዲህ ጥናት ያደረጉ ሰዎች እኔ እንደገና ቁጥሩ ትንሽ ያነሰ ይመስለኛል፣ እርግጠኛ አይደለሁም። 12 ሚሊዮን ህዝብ በባርነት ወስደዋል። ስንት ሚሊዮን ህዝብ አልኳችሁ? አቤት 12 ሚሊዮን ህዝብ ከአፍሪካ ወስደዋል ለባርነት እንደ እንስሳ ለመስራት። ታውቃላችሁ አይደለ? ባሪያ እንደ ከብት ይሄኛው የኔ ነው ይሄ ደንዳናውማ የኔ ነው እያሉ ባልና ሚስት ድሮ እዚህ እንኳን ኢትዮጵያ ሲጣሉ እንደ ከብት እንደ ዕቃ ባልና ሚስት ሲጣሉ ባሪያ ይካፈሉ ነበር። ታውቃላችሁ? ይሄኛው የኔ ነው እየተባባሉ ማለት ነው። ይሄ ተመቻቸው የአውሮፓ ቅኝ ገዢዎች ከዓለም ከኢትዮጵያ አይደለም ከሌላው አፍሪካ ክፍል ስንት ሚሊዮን ነበር ያልኳችሁ? 12 ሚሊዮን ሰው ወስደዋል። እኔ በጣም የሚገርመኝ በሆነ አጋጣሚ በቅኝ ግዛት አይደለም እንደምንም በተኩስ ጣሊያን እዚህ ስትኖር በ5 ዓመት ቆይታ ሌላ ጊዜ በእንግሊዞቹ በአጼ ቴዎድሮስ ጊዜ መተው ምን ወሰዱ ምን ይዘው ሄዱ ያላችሁ እንደሆነ ከኢትዮጵያ ሰው መውሰዳቸውን አላነበብኩም አላየሁም። ለምሳሌ አጼ ቴዎድሮስ በመቅደላ አካባቢ ከኢትዮጵያ ገዳማት የሰበሰቧቸው በጣም በርካታ መጻሕፍት ነበሩ። በመቅደላ አካባቢ እነዚህን ብራናዎች መጻሕፍት ተሸክመው ነው የሄዱ። ጦር ይዘው የመጡ ዝሆኖች
መጽሐፍ ይዘው ነው የተመለሱት ወደ ሀገራቸው ወደ እንግሊዝ። ጣሊያን ጦርና ቦምብ መስተርድ ጋዝ ይዞ ከመጣ በኋላ በልዩ ልዩ መጫኛው በአውሮፕላን ጭምር ማለት ነው በኋላም ይዞ የተመለሰው ቅዱሳት መጻሕፍትን ነው። የትኛውም ፈረንጅ እዚህ ሀገር ከመጣ እንደ ሚሽነሪ እንደ ጦር ጀነራል ወይም ደግሞ እንደ ሌላ አሳሽ ጎብኝ ሆኖ ከመጣ ይዞ የሚሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ምናልባት እዚህ ጋር ሌሎችን ለመንካት ለመንቀፍ አይደለም። አንዲት እውነት ለመናገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ አሁን የፈረንጅ ሌባ ቢመጣ ነው የምላችሁ ምን ይዞ ሊሄድ ይችላል? አገሪቱ ላይ ሌባ ቢመጣ ሀገር ኢትዮጵያ ላይ የፈረንጅ ሌባ ነው የምላችሁ። በቤተክርስቲያናችን የነበሩ በጣም በርካታ መጻሕፍት ተጭነው ሄደዋል። ከኦርቶዶክሳዊት ቤተክርስቲያን ውጪ ፈረንጅ እዚህ ሀገር ሊሰርቅ ቢመጣ ምን ይዞ ይሄዳል? እስኪ ንገሩኝ። ጥላቻ አይደለም እንደው ምስክርነት ለመናገር የሆነ አዳራሽ ውስጥ ቢገባ ምናልባት ምስራቅ አፍሪካን የሚናጋ ትልቅ ሞንታሮ ሊያገኝ ይችላል። ከዚህ የተሻለ የሆነ ቤትም ቢገባ ነጠላ ጫማ ሊያገኝ ይችላል። ይሄ እውነቱ ነው። እውነት ነው። አንዳንዶቹ ጋር ረጅም ምናልባትም አንዳንድ ሺህ ዓመት የሚያስቆጥር የሆነ መጽሐፍ ሊገኝ ይችላል። ጥበብ አለው የለውም እኔ አላቅም። ግን ልንገራችሁ እኔ በኔ ንባብ በኔ ዕውቀት የፈረንጅ ሌባ ሀገር ውስጥ መጥቶ እንደ ሀገር ነው የምላችሁ ሀገርን ሲዘርፍ ግለሰቦች አይደሉ ሀገር አንድ የፈረንጅ ሀገር ሲዘርፍ ምን ወሰደ? በሌላው ዓለም እንዳትረሱ ስንት ሚሊዮን ባሪያ ተወሰደ አልኳችሁ? ተመልከቱ። ከአፍሪካ ሕዝብ ላይ የተወሰደው የጉልበት አገልጋይ ባሪያ ተብሎ የሰው ልጅ ሲሸጥ ሲለወጥ ከኢትዮጵያ ተጭኖ የሄደ ግን የብራና መጻሕፍት ነው፣ የቤተ ክርስቲያኒቱ መጽሐፍ። ስለዚህ ከሌላው ዓለም ሰው ነው የተወሰደው፣ ከኢትዮጵያ ግን የተወሰደው መጽሐፍ ነው፣ ዕውቀት ነው ተጭኖ የሄደው ክርስቲያኖች ዕውቀት እና ታዲያ ይህች ቤተ ክርስቲያን ያለችበት ሕዝብ ነብዩ ዕንባቆም ተራራ ብሎ ቢጠራው ምን ይደንቃል? ተራራ የኢትዮጵያ ተራሮች ሲደነግጡ አየሁ ማለት ተራሮች አይጻዳት የሚለው ተራሮች ተብሎ በሚለው ትርጉም ሲስተካከል እንዲህ ነው የሚታየው። ከፍ ያለ ሕዝብ አያችሁት? ዛሬ በሀገሩ የሚናቀው ዛሬ በሀገሩ እንደ ትንሽ እንደ ተራ ነገር የሚቆጠረው ይሄ ነገር ተመልከቱ፣ እንዲህ አይነት ክብር አለው በዚያ ዘመን እያልኳችሁ ነው። አሁን እመቤታችን ቅድስት ድንግል ማርያምን ተከትሎ የመጣ ከፍታ፣ ድንግል ማርያምን ተከትለው የመጡ ቅዱሳን፣ ድንግል ማርያም ወደ ሀገራችን ከመጡ ብዙ ስደተኞች ወደ ሀገራችን መጥተዋል ብያችኋለሁ። አንዱ እንግዲህ እነዚሁ ናቸው፣ በሃይማኖት የተለዩም ማለት ነው። እና የአየር ጊዜ ይስጡን አሏቸው። የምን ጊዜ ይስጡን? አቤት እንዴ አናያችሁ የሚሉ አልነበሩም። ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ። ያኔ እንግዳ በነበረ ጊዜ ማንም እዚህ ምድር ላይ መጤ በነበረ ጊዜ ማንም አናያችሁ የተባለ ማንም የለም። ይሄ አሁን ጥላቻ እያስተማርኳችሁ እንዳልሆነ ግልጽ ነው። ነገር ግን አንድ ርዕስ አለን። በእሾህ መካከል የበቀለች የሱፍ አበባ ሁሌም ትወጋለች፣ ሁሌም ትደማለች። ቤተክርስቲያን የሱፍ አበባ ናት። ምናልባት የሱፍ አበባውን የሚወጋ እሾህ ባናይም የሱፍ አበባ የሆነችዋን ቤተክርስቲያን ግን በዙሪያዋ ያሉ ግንዷ ላይ የበቀሉት እሾሆች ሁልጊዜ ሲያደሟት፣ ሁልጊዜ ሲያቆስሏት ማየት የተለመደ ሆኗል። እናም የምንለው በመጨረሻም ቤተክርስቲያናችን ይሄ ሕዝብ ከጥንት ጀምሮ እስካሁን ድረስ ያለ ሃይማኖት ልዩነት እንዲኖር ይሄው ጥንት ነገስታት ያደረጉትን ሊቃውንቶቿን በቅርብ ጊዜ የደገሙትን አብሮ የመኖርን ታሪክ የሚያጠፋ ነገር የመጣ እንደሆነ ይሄ ሕዝብ የአውሮፓን ዲሞክራሲ አያቅም፣ የአውሮፓን ስልጣኔ አያቅም። እዚህ የሚታወቀው አንድ ነገር እግዚአብሔር ያያል የሚል ነው፣ እግዚአብሔር ፈራጅ ነው የሚል ነው። አንድ ነገር የሃይማኖት ክር ነው ያለው። ይሄ የሃይማኖት ክር የተበጠሰ እንደሆነ ምናልባት የሚያቆመውን ነገር እኔ አላቅም። እና እሾሆች ማድማት መውጋት እንዲቀንሱ ምናልባት ይሄንን ብላችሁ ላይ ሰሙኝም ይችላሉ። የእግዚአብሔር ቅዱስ ፈቃድ ይሁንልን ብቻ።
ይሄ ለራሳችን ጭምር ነው። ይሄንን ምኞት የምንመኘው ለራሳችን እነዚህ ካላደሙ ደስ የሚል በነገራችን ላይ በጣም የሚገርመኝ በየትኛውም ዓለም አሁን ሃይማኖት ጠል የሆነ ማህበረሰብ የሚመጣው ለዚህ ነው። ታውቃላችሁ አይደለ? አሁን የሚገርማችሁ ፕሮቴስታንት ከአውሮፓ ወደዚህ ምድር ሲመጣ አንድ ጸሐፊ ይላል አሁን አውሮፓ ላይ 20% ነው ክርስቲያን ያለው። በደንብ ስሙኝ። ስንት ፐርሰንት? አቤት 20%። አሁን ርዕሰ ሊቃውንት ስማ ከሆነ እነሱ ብዙ ጊዜ ተመላልሰዋል ያውቁታል። አብዛኞቹ እንደውም ስዕላቸውን ይኸውላችሁ የድሮ የዛ አሁንም ያለው የአውሮፓ ዛ የምንጩ ሀገር መናፍቅ ስዕል እንኳን እንቅደድ አይልም። በጣም የሚገርመኝ ከነ ስዕሉ ነው ቸርች የሚያደርጉት። ቢያንስ ቅርስ ነው ብለው መሰለኝ አይነኩትም። በስዕል እኮ አያምኑም፣ ግን ስዕሉን አይቀዱትም። ምን ማለት ነው? እንደዛም ሆኖ ግን የሚገርማቸው እዚያ ላይ 20% ብቻ ነው ያለ ይላል አንድ ጥናቱ የኔ አይደለም፣ ሌላ አጥኚ ነው ይሄን የሚለው። 20% ብቻ ነው አውሮፓ ላይ ክርስቲያን ህዝብ ያለው። እነሱ የሰበኩት ህዝብ 40% ነው። እነሱ ከዚያ ክርስትና ከበቀለበት ክርስትና ማለት የነዚያ ማለት ነው ከበቀለበት ሀገር ላይ ጠፍቶ እዚህ ነው አሁን ክርስትና አለው የሚለው። ለምን ያላችሁ እንደሆነ እዚህ ሀገር ሃይማኖት ጽድቅ ብቻ አይደለም። እንደዛ ብለህ ሃይማኖት እዚህ ሀገር ቢዝነስ ነው። ሃይማኖት እዚህ ሀገር ልብስ ነው፣ ጫማ ነው፣ ቤት ነው፣ ፎቅ ነው፣ መኪና ነው። በዚህ ምክንያት ማንም ይሄንን ነገር ማጣት አይፈልግም። እንዲያውም አንዳንድ የአፍሪካ ሀገራት መሪዎቹ ፖለቲከኞቹ አዲስ ዓመት ሲቀርብ ቸርቾችን ይዘጓቸዋል። ለምን? በአዲሱ ዓመት አንተ እንትን ትሆናለህ እንደዚህ ትሆናለህ እያሉ ይውላችሁ እንደ ክፉ ምግብ ሆዱን በተስፋ ይሞሉትና አዲሱ ዓመት ሲደርስ ባዶ ራሱን እያጠፋ ተቸገረ ዜጋቸው። ስለዚህ ቸርቾች ይዘጋሉ አዲስ ዓመት ሲመጣ። ሁሉም ሀገር ላይ አይደለም፣ አፍሪካ አካባቢ በቃ እንደዚህ ነው። ገንዘብህ ከዚህ ስትመለስ ተጥለቅልቆ ልክ እንደዚህ መቼስ የማይባል በተለይ ወጣቶቹ ይገባቸዋል ምን እያልኩ እንደሆነ። እና ክርስቲያኖች እዚህ ሀገር ላይ ያለው ግን በጥላቻ ያበደ ይሆናል። ለምንድን ነው? በበቀለበት ሀገር እንዲህ አይነት ጥላቻ የለም። እንዳልኳችሁ ቅዱሳት ስዕላትን እንኳን እንቅደድ የሚሉ አይደሉም። እኔ ይገርመኛል። መስጊድም እንኳን ቢሆን ለምሳሌ ታውቃላችሁ በእመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ? በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ። ለምሳሌ እኔ አቡዳቢ እንኳን አይቻለሁ። ደግሞ በሚዲያ በህንድ ሀገር ደግሞ በሌላም አንድ ሀገር የዮሴፍ መስጊድ አለ። በቅዱስ ዮሴፍ የተሰራ መስጊድ አለ። እኔ ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን። ኢትዮጵያ ላይ እና እዚህኛ አካባቢ አፍሪካ ላይ ሲደርስ ለምንድን ነው ጥላቻ የሚሆነው ሃይማኖት? እና ይሄንን ያዩ ሰዎች ምን አሉ? ወደ ርዕሴ ስመለስ ሃይማኖት አልባ የሆኑ ምዕራባውያን ቢያንስ ሰው ሰራሽ ችግር የለባቸውም፣ ሰላም ናቸው። ሰው ሰራሽ ችግር የለባቸውም፣ በሰላም ይኖራሉ፣ በልጽገው ይኖራሉ፣ በነፃነት ይኖራሉ። ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይዣለሁ የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተዳግነው እንደ በሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው። አለመታደል ሆኖ አያሳዝንም? ሃይማኖት የለሹ በሰላም እየኖረ እግዚአብሔር የለሹ በሰላም እየኖረ እኔ ለአላህ የተለየው ነኝ የሚል ሰው፣ እኔ የጌታ ባሪያ ነኝ፣ እኔ የጌታ አገልጋይ ነኝ የሚል ሰው፣ እኔ ሃይማኖት አለኝ የሚል ሰው እንዴት መገዳደልን ባህሪው ሊያደርግ ይችላል? እንዴት መግደልን ልዩ ምልክቱ ሊያደርግ ይችላል? ምናልባት ቅዱስ ቅዱስ እየተባለ የሚመለክ ዲያብሎስ አይመስላችሁም? ክርስቲያኖች ሙቱልኝ እንጂ ግደሉልኝ የሚል አምላክ መኖሩን ምናልባት ከሰይጣን መጽሐፍ እንጂ ከሰው መጽሐፍ አልሰማንም። ተውት ሃይማኖቱን። እንደ ሰው እንኳን ሲታሰብ የሰው ባህሪ የሰው ጠባይ የለውም ይሄ ነገር። እናም በሾህ መካከል የበቀለች የሱፍ አበባ ቅድስት ቤተክርስቲያን ናት።